بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. إن شاء الله نقدي عندما يتوقعوا من نجنيو مجرشاو يورح رمضان السر كأننا لليت وستنا من نجنيو يهم عشر الأواخر مالتنا عشر الأواخر وست عندما يتوقعوا النبي صلى الله عليه وسلم عندنا قرون ليلة القدر يأتي يتكبر شوان لليت እጅግ በጣም ደረጃዋ ላቅ ያለ ሌሊት በመጨረሻው 10 ሌሊት ውስጥ ፈልጓት በዚያውም ዊትር ሌሊቶች ላይ ፈልጉ ብሎ ነብዩ ሰለላሁ ዐለይሂ ወሰለም አመላክተውናል ማለት ነው። ይሄ 10ሩ የመጨረሻው ረመዳን ሌሊት እጅግ በጣም በረካ ያለው እጅግ በጣም አላህ ያላቃት ከሌሎቹ ሌሊቶች ማለት ነው። ለዚህ ኡመት ደግሞ እጅግ በጣም ትልቅ ጸጋና ስጦታ አድርጎ ለዚህ ኡመት የሰጠው ስጦታ ነው ማለት ነው። አላህ ሱብሓነሁ ወተዓላ እጅግ በጣም ደረጃዋ ላቅ ያለ ነው። ይህንንም አላህ ሱብሓነሁ ወተዓላ ግልጽ በሆነው የቁርአን አንቀጽ ላይ ይነግረናል። ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር፣ አንዷ የለይለቱል ቀድር ሌሊት ዒባዳ አምልኮ ከአንድ ሺህ ወራት ዒባዳ የላቀች ነች ብሎ አላህ ነግሮናል ማለት ነው። ስለዚህ ይህ ለይለቱል ቀድር እጅግ በጣም ደረጃው ላቅ ያለ ከፍ ያለ ነው። ብዙ ኸይር ስራዎችን ኸይር ነገሮችን አላህ ለባሮቹ በዚህ ዓመት ውስጥ የሚወስነው ውሳኔ የሚያስተላልፈው ውሳኔ አለ። ከዚያን ያንን ውሳኔ ለመላኢካ ያስረክባል ይሰጣል ማለት ነው። እንግዲህ አላህ ስብሓነሁ ወተዓላ ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር፣ ለይለቱል ቀድር አንድ ሺህ ወራት ዒባዳ ትበልጣለች። በፈድል በደረጃም በትሩፋቷ በልቅናዋ ሰዋባ በመብዛቷ አጅሩ በመብዛቷ እንዲሁም ለዚህም ነው በኢማንና በልቦናው አምኖ አጽድቆ እና ሰዋቡም እንደውም ከአላህ ነው የምተሳሰበው ብሎ የቆማት ይቺ ሌሊት በዒባዳ ማለት ነው። ያለፈው ኃጢአቱ ተምሮለታል ነቢዩ ያሉት ዓለይሂ ሰላቱ ወሰላም ይህንን ሌሊት ነው። ቁርአን የወረደበትም ሌሊት ስለሆነ በዚያ በተባረከው ሌሊት ቁርአንን አወረድ ነው ያለውም ነው ማለት ነው። ስለዚህ የሰላም ሌሊት ነው የምትባለው። የሰላም ሌሊት ከአላህ የሆነ ሰላም ከመላኢካ የሆነ ሰላም ምድር ላይ ሰላም ብቻ የሚሰፍንበት ነው ማለት ነው። መላኢካዎች በዚህ ሌሊት ቁጥራቸው በጣም በብዛት መላኢካዎች እንደ ዝናብ ወደ ምድር ይዘንባሉ። ምድር ላይ እንደ ኮረት እንደ አሸዋ ምድር ላይ ይበዛሉ መላኢካዎች። እነዚህ መላኢካዎች የሚወርዱት ማለት ነው በበረከት በበረካ በሰላም እና በረሕመት ነው የሚወርዱት ማለት ነው እነዚህ መላኢካዎች ማለት ነው። ስለዚህ ይህንን በንቃት እኛም ይህንን ለይለቱል ቀድር በዚህ በቀረቿ ሌሊቶችና ቀናቶች ውስጥ በደንብ ኸይሯን ተከታትለን ማግኘት አለብን። ዱዓ ማድረግ አለብን። ዱዓ ማብዛት እጅግ በጣም የተወደደ ነው። ወለያሊል ዐሽሪል አዋኺር ኩሉሃ ቱርተጃ ፊሃ ለይለቱል ቀድር፣ የመጨረሻው 10 ሌሊት እንግዲህ ለይለቱል ቀድር የሚከጀልበት ሌሊት ነው። ፈየኩኑ ዱዓኡ ፊሃ መሽሩዐን ወመርጁውል ኢጃበቲ፣ እንግዲህ ዱዓ እንዲደረግበት ነቢዩ ሰለላሁ ዐለይሂ ወሰለም ነግሮናል። በዚህ ላይም ማለት ነው ዱዓው መቅቡልነቱ እጅግ በጣም የሚከጀል ነው ብለውናልና የሚወፈቁ ሰዎች የሚገጠሙ ሰዎች አላህ አድርገን። ወሰላሙ ዐለይኩም።